እንዴት ሰነበታችሁ ወገኖች? ባለፈው ለማንጸባረቅ የሞከርኩት በክርስቶስ የመስቀል ሞት የተፈጸመው የማዳኑ ሥራ ከእግዚአብሔር ጋር የተቋረጠውን ኅብረት ለማደስ፣ የጥልን ግድግዳ ለማፍረስ፣ ሰላምን ከእግዚአብሔርም ሆነ ከሰዎች ጋር ለማደስ የተደረገ እንጂ በምድራዊ ባለጠግነት፣ በሀብት፣ በዝና ቁንጮ ላይ እንድንቀመጥ በምድር ላይ በምናገኘው ንብረት፣ በጎተራ እህል፣ በኪስ ገንዘብ፣ በባንክ አካውንት ያለንን ነገር ለመጨመር አለመሆኑን የክርስቶስ ሞትና ትንሣኤ መንፈሳዊ በረከት በሰማያዊ ስፍራ እንድንባረክ ያደረገን መሆኑን አንስቼ የብልጽግና ወንጌል ስብከት የክርስቶስን ወንጌል እውነቱን የደበቀ መሆኑን ለማመልከት ሞክሬያለሁ። ዛሬ ደግሞ በሁለተኛው ክፍል ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት የሰበከው የብልጽግና ወንጌል አለመሆኑን ለመጠቆም እሞክራለሁ። ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ ለ33 ዓመት ተኩል ያክል ጊዜ በምድር ላይ ሲያገለግል ነበረ። ጌታ ኢየሱስ ክርስቶስ ወደ ምድር የመጣበትን ዋናውን አጀንዳ የመስቀል ሞት በሰው ምትክ ከመሞቱ በፊት በብዙ መንገዶች ተከታዮቹን አስተምሯል። በምሳሌ አስተምሯል። እየፈወሰ እያስተማረ ከብሉይ ኪዳን ታሪኮች እየጠቀሰ ከነቢያት እየጠቀሰ በብዙ መልኩ በቃልም በሥራም የበረታ ብለውታል። በቃልም በሥራም አስተምሯቸዋል። በክርስቶስ አስተምህሮ ውስጥ ዋናውን ትኩረት፣ ማዕከላዊውን ቦታ ያገኘው ምድራዊ ሀብት አልነበረም። እንዳውም ሀብታሞችን በሀብታቸው ምክንያት ወደ እግዚአብሔር መንግሥት ከመግባት ሊከለከሉ እንደሚችሉ ይናገር ነበር። ሀብታም ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሏል። ሰዎች በሀብታቸው እየተመኩ በክብራቸውና በዝናቸው እየተደገፉ የክርስቶስን አስፈላጊነት በሕይወታቸው የሚክዱበት ጊዜ ሊኖር ስለሚችል በተለያዩ መንገዶች ክርስቶስ ሲያስተምር ሀብትንና ሀብታምነትን ያማከለ አልነበረም። ክርስቶስ የእግዚአብሔርን መንግሥት ወንጌል ይሰብክ እንደነበረ አንዳንድ የመጽሐፍ ቅዱስ ጥቅሶችን መመልከት እንችላለን። በማርቆስ ወንጌል ምዕራፍ 1 ላይ ከቁጥር 14 እስከ 15 ባለው ክፍል እንደዚህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌልን እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ክርስቶስ የእግዚአብሔር መንግሥት ሰባኪ ነበረ። ንስሐ እንዲገቡና በወንጌሉ እንዲያምኑ ይጋብዛቸው ነበር እንጂ እንደ አሁኖቹ የብልጽግና ወንጌል ሰባኪዎች ትጥሳላችሁ፣ ትጠረምሳላችሁ፣ እኔን የምትከተሉኝ ከሆነ
ሀብታም ትሆናላችሁ፣ ባንካችሁ በገንዘብ ይሞላል ይል አልነበረም። እንዲያውም አስረግጦ ይነግራቸው የነበረው የሰው ልጅ ራሱን የሚያስገባበት ጎጆ እንኳን የለውም ይል ነበር። በዚህ ሁሉ መሃል የክርስቶስ ዋና ጉዳይ፣ ዋና የስብከቱ ማዕከል ሰዎች ዘመኑ መቅረቡን በመረዳት የእግዚአብሔርን መንግሥት ወንጌል በመስማት ንስሐ እንዲገቡና በወንጌል እንዲያምኑ ነበር። የጌታችን የኢየሱስ ክርስቶስ የስብከት ትኩረት ዛሬም የቤተ ክርስቲያን የስብከት ትኩረት መሆን አለበት። የወንጌሉ መልእክት የእርቅ መልእክት ነው። እግዚአብሔር ራሱን ከኃጢአተኛው የሰው ልጅ ጋር ያስታረቀበት መልእክት ነው። ያ እርቅ ደግሞ የተፈጸመው በመስቀል ላይ ነው። የክርስቶስን መስቀል ቸል ያለ፣ በመስቀሉ ላይ ክርስቶስ የሠራውን ሥራ ወደ ጎን ያደረገ የትኛውም ልምምድና አስተምህሮ ክርስቶሳዊ አይደለም። ጌታችን ኢየሱስ ክርስቶስ ይጋብዛቸው የነበረው ጥሩ እንጀራ፣ ጥሩ ወይን ጠጅ ወይንም ደግሞ የሥጋ ፈውስ፣ የሥጋ ጤንነት አልነበረም። ይጋብዛቸው የነበረው ወደ እግዚአብሔር መንግሥት ነበረ። ዋና ግብዣው ኑ ዓይናችሁ ይበራል፣ ኑ ጎባጣችሁ ይቀናል፣ ኑ ድህነታችሁ ይሻራል የሚል ጊዜያዊና ምድራዊ ተስፋ በመስጠት ብቻ አልነበረም። በእርግጥ አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ሌላው ነገር ይጨመርላችኋል ይላቸው ነበር። ዛሬ የምናያቸው ሰባኪዎች ተጨማሪውን ነገር ሕዝቡ እንዲከተል የሚያደርጉ፣ ዋናውን ነገር የሚያዘናጉ፣ የሚያረሳሱ ናቸው። ዋናው ግን የእግዚአብሔር መንግሥት ነው። የጽድቅ ጉዳይ ነው። ጽድቅ ደግሞ በክርስቶስ ኢየሱስ መስቀል ሥራ የሚገኝ እንጂ በሰው ድካም የሚመጣ አይደለም። It is God's accomplishment, not human achievement. ሰዎች የጽድቅን መንገድ ስተው በራሳቸው እንዲደክሙ፣ በራሳቸው እንዲለፉ የሚያደርግ የትኛውም እንቅስቃሴ መለኮት የለበትም። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 5:18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው ብሏል። ክርስቶስ አስታራቂያችን ነው። የክርስቶስ ወንጌል የእርቅ ወንጌል ነው። እኛም የተጠራነው ለማስታረቅ አገልግሎት ነው። ከዚህ ውጪ ትበላለህ፣ ትጠጣለህ፣ ትጠግባለህ፣ ትረካለህ የሚል ምድራዊ ጉዳይ፣ በትዳር ጉዳይ፣ በምድር ጉዳይ፣ በገንዘብ፣ በሀብት፣ በንብረት ጉዳይ ብቻ የሚያተኩር እንቅስቃሴ መለኮታዊ አይደለም። እግዚአብሔር የለበትም። የክርስቶስን ወንጌል በንጽሕና መስበክ የምንችልበትን ጸጋና አቅም እግዚአብሔር ይጨምረልን። ስለሰማችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ።